በምድር ላይ ብዙ ዋጋ የከፈሉ ሰዎች አሉ። በጣም ሳክሪፋይስ ያደረጉ ለሰዎች የታገሉ ለነጻነት የታገሉ ግን ማንንም ለሰው ልጅ ከታገለው ትግል በላይ እንደ ኢየሱስ የታገለ የለም እና በጣም ዋጋ ከፍሏል። ይገረፍ ነበር፣ ይደበደብ ነበርና የሚገረፍበት አንዳንድ ጊዜ ኢየሱስ ተገረፈ 40 ጊዜ ሲባል ቀለል ነው የምናደርገው። ኢየሱስ የተገረፈው በኖርማል ገመድ እና የሆነ ጅራፍ አልነበረም። በውስጡ በጣም ብረቶች የነበሩበት አጥንቶች የነበሩበት ነበርና ሲገረፍ ስጋውን ያነሱት ነበር፣ ደሙ ይፈስ ነበርና በጣም ሳክሪፋይስ ያደረገው ፔን አለው። ያ ሁላ ህመም ግን ለኛ በየመንገዱ ይገፈተር ነበር፣ ይመታ ነበር፣ ይሰደብ ነበር፣ ይተፋበት ነበር እና ማንም ኬር ያደርግለትም ነበር። ሁሉ ሲከተሉት የነበሩት ሰዎች በሙሉ እሱ ሲገረፍ ሁሉም ሸሽቶት ነበር፣ ብቻውን ነበር እና ያንን ሁላ መከራ የተቀበለው ደግሞ ለኛ ነው። ያንን መስቀል ሲያሸክሙት መስቀሉ ባይዘዊ አንባላንስ የሚያደርገው ነበር። በጣም ትልቅ መስቀል ነው። ያንን መሸከም አልቻለም። የሆነ ሰዓት ወደቀ ምናምንና ወጥተው ሲያስነሱት ሲወስዱት ያለው ፔን በጣም ከባድ ነው። ሶ መጨረሻ ላይ ኢየሱስን ሊሰቅሉት ሲሉ ደም ፈሳሽ የሚባል ነገር ጨርሶ ነበርና ዲሃይድሬት አድርጎ ነበር ኢየሱስና የሚወጉት ዘንግ የያዙት ከላይ የነበረው እሱ የንግስና ዘንግ ያለው ነበር። ንጉስ ነበር፣ አምላክ ነበርና ያንን ዘንግ እነሱ ግን እሾህና የብረት መውጊያ አድርገው ጎኑን ይወጉት ነበር ፈሳሹን እንዲጨርስ። ሶ የሆነ ጊዜ ተጠማው አለና ተጠምቶ ግን ውሃ እንኳን ሊያቀብሉት አልፈለጉም። ሆምጣጤን ሰጡት። ዲስማች ነበረ መከራው። ይህ ሁሉ ላይ ሆኖ ለኛ አፍተር ኦል ኢየሱስ አምላክ ነበር። የሰው ልጅ እንደዚህ በአፈር እንደዚህ አድርጎ ለጠፍ አድርጎ ከሰራው በኋላ እስትንፋስን እፍ አለበት። አዘ ሴም ታይም ኢየሱስ ሲደግም እፍ ቢል ያ ሁላ መከራን ያበዛበትን ህዝብ ማጥፋት ይችላል፣ ግን አላደረገው። ምን አለ? የሚያደርጉትን ያቆምና ይቅር በላቸው።